አማራ የዘር ማጥፋት መታሰቢያ ሁለተኛ ሳምንቱን ይዟል። በወሩ ሁለቱ ወገኖች ተቀናጅተው ለመታሰቢያ የሚሆን የጋራ መድረክ እንዲፈጥሩ ትኩረቱንም በተጎጂዎች እውነተኛ ታሪክ ላይ እንዲያደርጉ በቀረበው ግልጽ ጥሪ መሰረት ንቅናቄው ተጠናክሮ መቀጠሉን አዘጋጆቹ ገልጸዋል። በዓለም ዙሪያ የሚገኙ የአማራ ተወላጆችና የሰብአዊ መብት ተሟጋቾች የሚያዝያን ወር የአማራ የዘር ማጥፋት እውቅናና መታሰቢያ ወር በማድረግ በታላቅ ንቅናቄ እያሰቡት ይገኛሉ። ጣቢያችን ጣና ቲቪ ለመታሰቢያ ወሩ ልዩ ትኩረት በመስጠት አዘጋጆቹ ጋር በመተባበር የተለያዩ ይዘቶችን በመፍጠር የአማራ የዘር ማጥፋት እውቅናና መታሰቢያ ወሩን በማክበር ላይ እንደሚገኝ ይታወቃል። ይህን ፈለግ በመከተል ሌሎች የአማራ ሚዲያዎችም የመታሰቢያ ወሩን በማክበር ላይ ይገኛሉ። ኢትዮ 251 ሚዲያ በበኩሉ ዝምታ ለማንም ጥበቃ አይሆንም፣ ድምጽ ግን ለውጥን ይፈጥራል በሚል የመታሰቢያ ወሩን ተቀላቅሏል። በመልእክቱም እውነትን ለሚያውቁ ፍትህን ለሚፈልጉና ሰብአዊነት ለሚሰማቸው ሁሉ በዝምታ ከመቀመጥ ይልቅ ስለ አማራ ህዝብ፣ ስለ ሰብአዊነትና ስለ እውነት ድምጻቸውን ከፍ እንዲያደርጉ ሲል ጥሪውን አቅርበዋል። ይህንን የመታሰቢያ ወር ያዘጋጁት ወገኖች በማህበራዊ ሚዲያ በአማራ የህልውና ትግል በማንቃትና የተደራጀ ድምጽ በማንሳት የሚታወቁ የማህበረሰብ አንቂዎች መሆናቸውን ጥሪያቸውም ለመላው አማራ፣ ለአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት ለቆሙ ወገኖች ሁሉ መሆኑን ከዚህ ቀደም መዘገባችን ይታወሳል። በተሰየመው የአማራ የዘር ማጥፋት መታሰቢያ ወር ላይ እንዲሳተፉ ጥሪ የቀረበላቸው ወገኖች ምላሽ መስጠታቸው የቀጠለ ሲሆን በአውሮፓውያኑ የዘመን ቀመር ሚያዝያ ወር የአማራ የዘር ማጥፋት መታሰቢያ ወር ወይንም አማራ ጄኖሳይድ አዌርነስ መንዝ ተብሎ በተሰየመው መሰረት ወሩ በአማራ ህዝብ ላይ የተፈጸሙ የዘር ማጥፋት ወንጀሎችን ያለፉትንና የአሁኑን የግፍ ሰለባዎችን በቋሚነት እየታሰቡ ይገኛል። በአዘጋጆቹ መርሃ ግብር መሰረት መርሃ ግብሩ ወሩን ሙሉ በበይነ መረብ ይቀጥላል። የአማራ የዘር ማጥፋት መታሰቢያ ወር እንዲሆን በተሰየመው ሚያዝያ ወር ባለፈው ሳምንት በነበረው የመታሰቢያ መርሃ ግብሩ ላይ ማለትም አንደኛ ሳምንት የታሪክ መሰረቶችና የተመዘገቡ የዘር ማጥፋት ሂደቶች ላይ በማተኮር በዶክተር ደብሩ ነጋሽ ጽሑፍ አቅራቢነት ባለፈው ግማሽ ክፍለ ዘመን በአማራ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል በዝርዝር መቅረቡን አዘጋጆቹ ለጣና ቲቪ በላኩት ማብራሪያ አስታውቀዋል። በመታሰቢያ መርሃ ግብሩ ሁለተኛ ሳምንት ደግሞ ወቅታዊውን ጦርነትና ሰብአዊ ቀውስ የሚዳስስ እንደሆነ ይህ ዝግጅትም የያዝነው ሳምንት በሙሉ እንደሚሸፍን ነው አዘጋጆቹ ለጣና ያረጋገጡት። ይህንን በአይነቱ ልዩ የሆነ የመታሰቢያ ወር ዝግጅት መላው አማራ፣ የአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት የቆሙ ወገኖች ሁሉ ትኩረት እንዲሰጡትና ወደ ዓለም አቀፍ ማህበረሰብ ተደራሽ እንዲሆን አዘጋጆች በድጋሚ ጥሪያቸውን አቅርበዋል። ይህ ንቅናቄ በአማራ ህዝብ ላይ ለዘመናት ሲፈጸሙ የቆዩና አሁንም በቀጣይነት ላይ ያሉ ማንነትን መሰረት ያደረጉ ጥቃቶች ዓለም አቀፍ ትኩረት እንዲያገኙ ለማድረግ ያለመ ሲሆን ዝምታ ተባባሪነት መሆኑን በማሳሰብ የፍትህና የተጠያቂነት ጥሪን በጽኑ ያስተጋባና ያሉት አዘጋጆቹ በወቅታዊ ማብራሪያቸው ላይ ከታሪካዊዎቹ የአርባ ጉጉና በደኖ ጭፍጨፋዎች ጀምሮ በወልቃይት፣ በወለጋ፣ በአጣዬ፣ ባሪሲና አሁን ደግሞ በመላው አማራ ክልል እየተካሄደ ያለው አስከፊ ጦርነትና የንጹሃን ፍጅት በዝርዝር ለዓለም ሊታወቅ ይገባዋል በሚል ዓላማ የሚካሄደው የመታሰቢያ መርሃ ግብር ይህ ንቅናቄ ትኩረቱን ከፖለቲካዊ ጫጫታዎች በማውጣት በትክክለኛ የሰለባዎችና የተረፉ ወገኖች የህይወት ታሪኮች ላይ እንዲያደርግ በልዩ ትኩረት እየተሰራበት መሆኑን ገልጸዋል። በተለይም ስለ አማራ ህዝብ መከራ በቂ ግንዛቤ ለሌላቸው በውጭ ለሚኖሩ ወጣቶችና ለዓለም አቀፍ ማህበረሰብ ትክክለኛውን መረጃ በማድረስ ረገድ ድርጅቶችና ተጽዕኖ ፈጣሪ ግለሰቦች የበኩላቸውን ሚና እንዲወጡ ጥሪ ቀርበዋል። መረጃዎችን በሁሉም ማህበራዊ ሚዲያዎች ላይ በስፋት ማጋራትና በንቃት መሳተፍ ለተበደሉ ወገኖቻችን ድምጽ የመሆን ግዴታ እንደሆነም ተመላክተዋል። ይህ ሳምንት ከተጠናቀቀ በኋላ በተከታዮቹ ሁለት ተከታታይ ሳምንታት ማለትም ሶስተኛ ሳምንት ስለ ህሊና እስረኞችና ድምጻቸው ስለታፈነ ወገኖች ድምጽ መሆን፣ አራተኛ ሳምንት የአማራን ህልውናና ደህንነት ለማረጋገጥ ቀጣይ ስራዎች ላይ ያተኮሩ ዝግጅቶች እንደሚኖሩ መርሃ ግብሩም እስከ ኤፕሪል 31 ድረስ እንደሚቀጥል ነው አዘጋጆቹ ለጣና ቲቪ ያረጋገጡት።